ኢሊላሂ ወኢነ ኢለይሂ ራጂኡን። ይሄንን ቪዲዮ እንዳታሳልፉ ሼር ኮፒ ሊንክ አድርጉልን ለሁሉም ሰው እንዲደርስልን። ይሄ በምስሉ ላይ የምትመለከቱት ሰውዬ ትላንት በጁማዓ ቀን የ8 ዓመት ልጅን ከዳዋ ቦታ በማስጠራት ጁስ እገዛልሻለሁ ብሎ ወደ ራሱ ቤትና የራሱ አልጋ ላይ በመድፈር ይገኛል። የ7 ዓመት ህፃን አውሬ በላት። አውሬ እንኳን በዚህ ዘመን ያዝናል። አፋ ውስጥ አሸዋ ጠቅጥቆ የእጁ ምልክት ሳይቀር ተጫወተባት። ኢትዮጵያ ላይ የሞት ፍርድ ማቋቋም አለበት። ህገ መንግስቱ ይሄን ማቋቋም አለበት። የሞት ፍርድ በየቤታቸው። ሰው በሰው ላይ የሚያደርሰው ጭካኔ በጣም የተለየ ነው። አሁን ደግሞ በጣም እየከፋ መጥቷል። እንግዲህ የ6 ዓመት ልጅ፣ የ7 ዓመት ልጅ፣ የ8 ዓመት ልጅ ከዛም በታች እንግዲህ በድፍረት እና ርህራሄ በሌለበት በየቦታው ህፃናት ሲደፈሩ ታያላችሁ። በጣም የሚያሳዝን ነገር ነው። እግዚአብሔር ምድሪቱን በምህረት እንዲያስባት መጸለይ አለብን። እነዚህ ሰዎች መቼም በራሳቸው የሚያደርጉት ነገር አይደለም። ሰው ክፉ እና ሰይጣን ካልተጠናወተው በስተቀር እንደዚህ ያለ ክፉ ነገር ሊያደርግ አይችልም። እንግዲህ አስተውሉ። እነዚህ ሁለቱ ወንድሞች ያደረጉትን ተመልከቱ። በጣም ትልቅ ጭካኔ፣ በጣም ትልቅ አረመኔነት ነው። በዚህ ላይ መናገር የምፈልገው እህታችን አይሻ ያለችውን ነገር ነው። በምድሪቱ ላይ የሞት ፍርድ እንዲፈረድ እና የሸሪዓ ህግ እንዲሆን ፍላጎት ስላላት እሱን ለመናገር ሞክራለች። እኔ የምለው እነዚህ ሁለት ወንዶች ብቻ አይደለም እኮ ይሄን ስራ የሰሩት። የሙስሊሞች ነብይ መሐመድ የ6 ዓመት ልጅ ነው ያገባው። እንግዲህ በ9 ዓመቷ ነው አብሯት የተኛው። እንደ ቁርአን አስተምሮ እነዚህን በዚህ እድሜ ያሉ ህፃናትን ማግባት ይፈቀዳል። ቁርአናቸው ያዛል። የወር አበባ ያላየች ለአቅመ ሔዋን ያልደረሰች ሴት ማግባት ይፈቀዳል። እነሱ ጋር መተኛትም ይፈቀዳል። ስለዚህ በእስልምና አስተምሮ ቋሚ ትምህርት የሆነውንና የተፈቀደውን ነገር ነው እያደረገ ያለው ይሄኛው፣ በተለይ ሙስሊሙ። ይሄኛው ግን በክፋትና በመጥፎ ነገር በመነሳሳት እያደረገ ነው ያለው። ስለዚህ እንድታስተውሉ ትፈልጋለሁ። በዚህ ሰዓት እነዚህ ሰዎች መቀጣት አለባቸው። ቅጣታቸው ትንሽ መሆን የለበትም። እስከ መጨረሻው ሰዓት መቀጣት አለባቸው። ስለዚህ በእስልምና አስተምሮም ተመሳሳይ የ6 ዓመት ልጅ ማግባት ይቻላል። የ7 ዓመት ልጅ ማግባት ይቻላል። የ9 ዓመት ልጅ ማግባት ይቻላል። ከዛ በታችም ማግባት ይቻላል። የወር አበባ ያላዩ ህፃናቶችን ማግባት አግብቶ መፍታት እንደሚችል ይሄው የቁርአኑ ክፍል ይናገራል። አደፍ ያላዩ ማለት ጭራሽ የወር አበባ ያላዩትን ለመፍታት የዕዳ ጊዜ 3 ወር እንደሆነ ይናገራል። አስተውሉ። ስትቃወሙ መቃወም ያለባችሁ አብራችሁ ነው። በምድሪቱ ላይ ነገ ለህፃናት አደገኛ እምነት ማለት እስልምና ነው። ምክንያቱም ህፃናት የወር አበባ ሳያዩ ማግባት እንደሚቻል ይናገራል። ከህፃናት ጋር መተኛት እንደሚቻል ይናገራል። ፕራክቲካሊ የነሱ ነብይ ከህፃን ልጅ ከአይሻ ጋር ተኝቶ ተገኝቷል፣ አግብቷታል። አሻንጉሊት እየተጫወተች ባለችበት ሰዓት ነው የወሰዳት ማለት ነው። እስኪ አስተውሉ። አይሻ ላንቺ ምነግርሽ ነገር ክፍተት እያየሽ የእስልምናን የሸሪዓ ህግ በኢትዮጵያ ውስጥ እንዲፈጸም የምታነሻቸውን ሀሳቦች እናስተውላቸዋለን። ስለዚህ አብረሽ ማሰብ ያለብሽ ይህንን ጨካኝ አረመኔ ነው እንዳልሽው ነብዩ መሐመድን ጨካኝና አረመኔ ነው ብለሽ በሰው ፊት መናገር አለብሽ። ምክንያቱም አንድ አይነት ድርጊት ነው ያደረጉት። ይሄኛውም የ7 ዓመት ልጅ ነው አብሮ የተኛው የደፈራት፣ ይህን ክፋት ያደረገባት። መሐመድም የ6 ዓመት ልጅ ነው ለጋብቻ የጠየቀው። በ9 ዓመቷ ቤቱ አስገብቶ መድፈር ነው የሚባለው። ህፃን ልጅ ጋብቻ ላይ ፍላጎት የሌላት ህፃን ልጅን መድፈር ነው ጋብቻ ይባላል። ስለዚህ እሱንም በአደባባይ እንድትቃወሚ ሀሳብ አቀርብልሻለሁ። እኛ እነዚህም ሰዎች ክፉ ሰዎች ናቸው። ነብዩም ያደረገው ክፉ ስራ ነው። ለዛ ነው የእስልምና ትምህርትም የ6 ዓመት ልጅ የ7 ዓመት ልጅ ማግባት እንደሚቻል የሚናገረው የቁርአኑ ክፍልም አለ። ይሄም የክፋት ስር ነው፣ መወገድ አለበት ብለን የምናስበው ለዛ ነው። ስለዚህ ከእያንዳንዱ ሰው ልብ ውስጥ ይሄ ክፋት መወገድ አለበት። ይሄ ክፋት እስካለ ድረስ ነገ የ6 ዓመት ልጅ አግብተው እናያቸዋለን። የ7 ዓመት ልጅ አግብተው፣ የ9 ዓመት ልጅ አግብተው እናገኛቸዋለን። ምክንያቱም ቁርአኑ ይፈቅዳል። ስለዚህ
ይህም መልእክት ለአይሻም አድርሱልኝ፣ ለመንግስትም ደግሞ አድርሱልኝ። እነዚህ ሰዎች ላይ በጣም ከባድ የሆነ ማስጠንቀቂያ ለህዝቡ የሚሰጥ ቅጣት መደረግ አለበት በእነሱ ላይ። ሞት ቀላል ነገር ነው። በነገራችን ላይ ሞት ቅጣት አይደለም። በደንብ ነው ሰዎቹ መቀጣት ያለባቸው። በደንብ ነው መማር ያለባቸው። በደንብ ነው እነሱ ላይ ስራ መሰራት ያለበት። በደንብ ነው ሰዎቹ ላይ መስራት ያለብን። በነገራችን ላይ እነዚህን ሰዎች በመግደል የሚገኝ ነገር የለም። ለእነሱ ሞት ማለት ቀላል ነገር ነው። ሞት ሳይሆን ማስተማሪያ ነገር መደረግ አለበት። እሱ ብቻ ሳይሆን ህዝቡን ማስተማር አለብን። ህዝቡን ማስተማር አለብን። እግዚአብሔር ለምድሪቱ ምሕረትና ርኅራኄን ያድርግ። ሁላችንም በያለንበት ይህን ክፋት እንገስጽ። ይህን ክፋት እንዲወገድ እናስተምር፣ እንገስጽ። ሰዎችን ከክፋት እንመልስ። እግዚአብሔር ከኛ ጋር አለ። ሁላችሁንም እግዚአብሔር ይባርካችሁ።